ደፋሁብሽ። ችግር የለም አይገርፏትም እንዴ? ልጅቷ ልጆና ልጅ አደረገችኝ ይቼ ባላገር ልጅ ልቤ ሰረቀችኝ። ተይማነሽ ምን ያስቃል? አጋጣሚ እኮ እያየሁሽ ቲቸር ሙሉጌታ በሩን ሲዘጋብሽ እንዴት ነው የደነገጥሽ? አጋጣሚ እንደዚህ ነው። ለአንደኛው የሀዘን ምክንያት የሆነው ነገር ለሌላኛው የሳቅ ምንጭ ሆነ። ህይወት ፍትሃዊ ናት ብለህ ታምናለህ? አራት አካብጁ ፍሬሽ ነሽ እንዴ? ለዛ ነው የቲቸር ሙሉጌታን ባህሪ ያለውሽ። አንድ ደቂቃ ካረፈሽ ይዘጋብሻል። ግን እኮ ትክክል አይደለም። ቢያንስ እንኳን ምክንያት ሊጠይቅ ይገባ ነበር። ምናልባት እኮ አሳማኝ ምክንያት ሊሰጠው ይችል ነበር። ምንድነው ምክንያትሽ? ባስ አምልጦ። ለሱ አሳማኝ አይደለም። ለሱማ እንዴት አሳማኝ ይሆናል? በራሱ መኪና እየመጣ ምን ይመስላል? አባቴ ማትረባ በለው አባቴ ነው። ኧረ ይቅርታ ማለት ያልከውን ነገር ልብ ሳልል ነው ዝም ብያለሁ። ችግር የለውም። ልውል ይባላል። ክርስቲና ይባላል። ልጅቷ ማናት? ፍሬሽ ናት መሰለኝ። ለዛ ነው ተጨማሪ ስራ ሊኖርብን ነው። ምን አንቺ ገጠር ተበላሽ። የቤት ኪራይ ቀኑ አልፏል። አዎ 10 አለቃ አውቃለሁ አልፏል። ግን አልሞላልኝ ብሎ ነው። ማታ እመጣለሁ። በሰዓትሽ ክፈይ። እሺ ምን ይሻላል? በመድኃኒዓለም ዛሬ ደግሞ ጭራሽ የባሰቀን ነው። ምን አለ ትንሽ ብታገሱ። ዛሬ ማክሮፋሻል ቀንሽ አይደለም እንዴ? እባክህ የኔ ቀኑን አያውቅም። ምን ነው ዛሬ ክላስ መግባት አልነበረብኝም። የግድ ስራ መግባት ነበረብኝ። እና ለአንድ ቀን ለምን አትቀሪም ነበር? ዛሬም በአባት ክላስ ልቅር? ከክፍለ ሀገር እኮ እዚህ ድረስ የመጣው ትማር ብዬ ነው። ደግሞ ውጤት ይበላሽ ማን ያለላል? የክፍለ ሀገር ልጅ ነሽ እንዴ? አዎ። እነዚህ ቤተሰብ ጋር ነሽ? አይ ተከራይቼ ነው። እና ስራሽ ምንድን ነው? ከክላስ ሰዓት ውጭ በቋሚነት ጉልት እሸጣለሁ። በጣም ደስ ይላል። ጠንካራ ልጅ ነሽ። ዶዊ ለነገ ብለሽ ጉልት ላይ ለጠፍሽ አንቺ ነሽ? ኧረ እኔ አላልኩም። በል ተማሪዎቹ እየገቡ ነው። ቻው። እሺ አንቺ የገጠር ልጅ ድጋሚ ልውል አካባቢ እንዳላገኝሽ። እሱ ባለፈበት መንገድ እንኳን እንዳታልፊ። አዎ ካልሆነ ህይወትሽን ነው የምታመሰቃቅለው። ድጋሚ አልደግምልሽም። ተይማነሽ የተኛው ልቤን ተከሰ። ንቀት ነው ይሄ፣ ጅማሮ ነው። ህይወትሽን የማከብደው። ተይማነሽ ክርስቲ ወይ ሉሊ እንዴት ነህ? ደህና ነሽ? እየጠራሽ እኮ አልሰማሽኝ። እውነት ጠርታኝ ነበር እንዴ? ሌላ ሀሳብ ውስጥ ነበርኩና አልሰማሁም ነበር። ሩጬ ነው የደረስኩልሽ። አንዳንዴ ስጠራሽ ሳትሰሚ ስትቀሪ ስልክሽን ስጪኝ ደውዬ እንዳስቆምሽ። ኧረ ስልኬ እኮ ባትሪ ይዘጋል። ሲኖረው እደውልልሻለሁ። ምነው አስደበርኩሽ እንዴ? ከደበረሽ ቀራል። ኧረ ሉሊ እንደዛ አይደለም። ያዝ 0996 ተይማነሽ የተኛው ልቤ ደግሞ እኮ ንቀቷ አይታናለች። አንቺ ነይ እኔ አንቺ ነው እየፈለገች ድጋሚ እሷ አጠገብ እንዳላይሽ አላልኩሽም? ንቀት ነው ይሄ፣ ጅማሮ ነው። ህይወትሽን የማከብደው። ዓለሟ ቢጨልም ደመና ቢወርሰው ደህና ነኝ ማለትን እንዴት አይረሳም ሰው። ተቀለደ የተኛው ልቤን ትከሰ። ጋሺ አቤት። የቧንቧ ቁልፍ የአገርሽ ወንዝ መሰለሽ እንዴ? ስታንቦጫ ርቄ የምውዩ። ኧረ ቢያንስ ላጥራው እና ዝም ብዬ ላስጠው። ያነባች ባይኗ ታሞቃለች። ዓለሟ ቢጨልም ደመና ቢወርሰው። ወይኔ ጉዴ! ይህ ልጅ ደግሞ የሚልበል ወደኋላ ተመልሽ ይለውጥ ደግሞ ይታዘበኛል። ደህና ነሽ? አይ አይደለሁም። ኧረ በጣም አሞኛል። ምነው? ምንሽ? እንትን ራሴን ሆዴን። ወደ ቤት መሄድ አለብኝ። እሺ ቢያንስ እኔ ልሸኝሽ። ራሴ ሄዳለሁ። ደህና ሁን። ልጅቷ ልጆና ልጅ አደረገችኝ ይቼ ባላገር ልጅ ልቤን ሰረቀችኝ። ራሴን በጣም አሞኛል። ያችን ጉልት ቸርቻሪ ቀን ባንተ ፍቅር እየተሰቃዩ ነው። ይህን ርዕስ ለስንተኛ ጊዜ ነው የምናነሳው? ሁሌ አንድ አይነት ጥያቄ፣ ሁሌ አንድ አይነት መልስ። ምን ላድርግሽ? ህይወት ውስጥ እኮ ማንም ሴት እንደሌለች አውቃለሁ። ምናልባት አንድ ቀን ብታፈቅረኝ ብዬ እየጠበቅኩ ነው። አሁን ግን አትጠብቂኝ። ማለት የወደድኳት ልጅ አለች።
ጥበቃሽና ሙከራሽን አቁሚ። እንደዚህ በቀላሉ ሌላ ሴት ህይወት ውስጥ ገባች? 3 ዓመት ሙሉ ተሰቃይቻለሁ ባንተ። አትይ። ያችን የገጠር ልጅ ነው አይደል የወደድካት? እንዳየዋት ነው አለዛው። ያችን ጉልት ቸርቻሪ። እሺ ምንድነው ያስቀየምኩሽ? ተተሽኛል። ስልክ አታነሽ። ሉሌ አንተ ጥሩ ሰው ነህ ማለት እኔ ለራሴ ብዙ ችግሮች አሉ። ላግዝሽ። እሺ ብለሽ እጄን ያዥ። ችግርሽን ልካፈልሽ። ይቅርብኝ እባክህ። ልብሽ እየመታን እጅሽ እየተንቀጠቀጠ ለምንድን ነው የምትፈሪው? እኔ የምልሽ ግን እጅሽ ላይ ያለው ጠባሳ ምንድን ነው? የእንጀራ አባቴ ነዋ። ድሮ ልጅ እያለን ሰክሮ ይደበድበን ነበር። ማለት እኔንም እናቴንም ማለት የዛ ጠባሳ ነው። ያለ ምክንያት? አዎ ያለ ምክንያት። ታውቃለህ ሁሌ ሲደበድበን ሳድግ እኔ ፍጹም የሰላም ሰው መሆን ነው የምፈልገው እላለሁ። እኔ ፍጹም ጠብ ያስፈራኝ፣ ሰው ጋር መቀያየም አልፈልግም። እንዲሁ በቃ ብቻዬን መሆን ነው የሚያስደስተኝ። ታውቃለህ ሰዎች የሚያደርጉብኝ ነገር ትክክል እንዳልሆነ እንኳን እያወቁ ዝምታ ነው የሚመርጠው። ግን እኮ ዝምታ ያለ ቦታው ሞኝነት ነው። አውቃለሁ እንደ ጅል ነው እያሉኝ ያሉት። ግን ደግሞ ነገሮችን ከዝምታ የተሻለ መሻገሪያ ድልድይ የለኝም። አሁን ገባ። ኧረ ምንም አይነት መላ አንቀፍለውም። እሺ እኮ ለምን? የእናቱ ማስታወሻ ነው። እና ምን ኧረ አይመጣውም። እንዴት ነው የማይመጣው? የእናቱ ማስታወሻ ነው። ለዛውም ደግሞ ልታስመርቀው ስቴዲ ሞተች የእናቱ ማስታወሻ። ቆይ ከዚህ በላይ ምን አይነት ነገር ነው የምትፈልጉት? አቦ መጣልሽ ወደዛ። እንካ ጌጥን። የምርሽን ነው? በጣም ነው የማመሰግነው። አታስዩ። እጄን ሳየው እናቴ አጠገቤ ያለች ይመስለኛልና እጽናናበታለሁ። ብቻ ይሄ ብራስሌት ለኔ በጣም ትልቅ ቦታ ነው ያለው። የሆነስ በጣም ነው የማመሰግነው። ኧረ ላስ ችግር የለውም። በቃ ሂድ፣ በቃ ሂድ። ጌጥን አገኛ ድጋሚ እሷ አጠገብ እንዳትደርስ፣ እዚህም አካባቢ እንዳትመጣ። ለምን? ስለማፈቅራት፣ አንተም በእሷ ዙሪያ ማየት ስለማልፈልግ። ታዲያ ይህን ለእኔ ለምን ትነግረኛለህ? ለራሷ ትነግራት? ጊዜው ሲደርስ እነግራታለሁ። አንተ ብቻ እሷ አካባቢ እንዳትደርስ። ካልሆነ ግን አልሰራም። እንደውም አዲስ ልጅ መጣላችኋ። እንዴት ናችሁ? ለቁርስ በት እያላችሁ ነው አይደል? እናትዬን አንተ ትለያለህ። ምን እሺ፣ ዛሬ ከየት ተገኘ? ሰላም ልላችሁ ፈልጌ ነው የመጣው። በዛውም የሆነ ጣውላ ቤት አናግሬላችኋለሁና ሙያ መልመድ የምትፈልጉ ከሆነ ሁላችሁም መስራት ትችላላችሁ። እኔ ተያዥ ሆናችኋለሁ። ያው የምትፈልጉ ከሆነ ኧረ ላሽ ይመች ከተማ እናትዬን እናመሰግናለን። እና ቆይ መቼ እንጂ አንተ ያማል እንዴ? ለማንኛውም ነገ ታች ሰፈር የመጀመሪያው እዛ ጣውላ ቤት ጠብቃችኋል። እቺ ደግሞ ለቁርስ ትለያለሽ። ላሽ ይመች። እሺ በቃ እናመሰግናለን። እቺ እንላለን። ቻው። ግን እኮ ስዩሜ ሳትወድ በግድ ትጀምራታለሽ። አልሰራም። እንደውም አዲስ ልጅ መጣላችኋ። ባልሞላለት ብሎ በዚህ በዛ ቢልም ልቡ በፈተን ስንት ጉድ ቢያይ አራዳ ይኮንም ባራዳ ልጅ ላይ አለ ተስፋ ወደ ለምን ህይወት ዱርዬ ነው ፉጋ አዲስ ነው ውለት ደሞ የሚያልፋለ ከተደም ባለንበት